ዓለም ላይ ክርስቶስን የሚከተሉ ወይም ክርስቲያኖች ነን የሚሉ በጣም በሺህ የሚቆጠሩ አብያተ ክርስቲያናት ወይም ዲኖሚኔሽንስ አሉ። ከነዚህ ሁሉ መካከል የክርስቶስ የሆነችው ቤተክርስቲያን የትኛዋ መሆኗን በምን እናውቃለን? ክርስቶስ ራሱ ስለዚህ ጉዳይ ምን ብሏል? ምናልባትም በአንዳንድ ሀገሮች የተወለዱበት ሁኔታ ያደጉበት አገር ስለ ክርስቶስ ለመስማት ክርስቲያን ለመሆን እድል የማይሰጥ ሁኔታ ላይ የተወለዱ ሰዎችስ መጨረሻቸው ምንድን ነው የሚሆነው? ምንም ሳያውቁ ወይም ሳይማሩ ሌሎች ያገኙትን እድል ሳያገኙ በሌሎች ላይ የሚፈረደው ፍርድ እነሱ ላይ ይፈረዳል ወይ? የክርስቶስ የሆነችውን ትክክለኛይቱን ቤተክርስቲያን በምንድን ነው የምናውቃት? በቤተክርስቲያን ታሪክ ትምህርታችን ዛሬ በሰፊው የምንመለከተው ይህንን ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ማለት ነው ደቀ መዛሙርቱን አንድ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን ይሉታል? እንግዲህ ክርስቶስ በምድር ላይ በነበረ ጊዜ ራሱን ከሚጠራበት ስም አንዱ የሰው ልጅ የሚለው ነው። የእግዚአብሔር ልጅ ከሚለው ይልቅ የሰው ልጅ ብሎ ራሱን መጥራት ይመርጥ ነበር እና ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ይሄ እንዲሁ ስናየው ከላይ ይሉኝታን እንደሚያስፈልግ ነው የሚያሳየው። ሰው ምን ይለኛል ማለትን ክርስቶስ ራሱ ብሏል። አሁን ክርስቶስ ሳያውቅ ቀርቶ አይደለም፣ ሰው ምን እንደሚለው ያውቃል፣ እንደሚያስበው ሁሉ ያውቃል። ግን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል አሉ። እውነትም ህዝቡ ኤልያስ ተመልሶ ይመጣል የሚል ትንቢት ስላለ ክርስቶስ የኤልያስ ድጋሚ መምጣት ነው ወይም ራሱ ኤልያስ ነው ብለው የሚያስቡ ሰዎች ነበሩ። የለም ሙሴ ከሞት ተነስቶ መጥቶ ነው የሚሉ ሰዎች ነበሩ። መጥምቁ ዮሐንስ ደግሞ ከተገደለ በኋላ ነው ይሄ ንግግር እንግዲህ እየተነገረ ያለው። ከተገደለ በኋላ ሄሮድስ መጥምቁ ዮሐንስ ከሞት ተነስቶ ድጋሚ መጥቶ ነው እያለ ያወራ ነበር፣ ይፈራ ነበረ። ስለዚህ መጥምቁ ዮሐንስ ነው ይሉሃል፣ እንዲህ ነው ይሉሃል ብለው ነገሩት። ነግረውት ሲጨርሱ ክርስቶስ ምን አለ? እናንተስ ማን ትሉኛላችሁ? ይሄ በጣም ወሳኝ ጥያቄ ነው። በነገራችን ላይ ክርስቶስን እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል የሚለውን ሲያጠና የሚውል ሰው አለ። አንተ ማን ትለዋለህ ነው ወሳኙ ጥያቄ። ሌሎች ማን እንደሚሉት ማወቅ እውቀት አይደለም። ከመካድ ወይም ከመሳሳት ሊያድን ይችላል። እሺ ሌሎች እንዲህ ይሉታል፣ ነገሌ እንደዚህ እምነት ተከታዮች ክርስቶስን እንደዚህ ይሉታል፣ እናንተስ እኔን ማን ትሉኛላችሁ የሚለው ጥያቄ በጣም ወሳኝ ነው። ብዙ ሰዎች የሌሎችን ሲያጠና የራሱን እምነት አያውቅም እና ይህን ጥያቄ ሲያቀርብ ከሐዋርያት መካከል ሁልጊዜም ለጥያቄም ለመልስም ለእምነትም ለክደትም የሚቀድመው የሌለ አለ፣ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ይህንን ቃል ተናግሮ ሲጨርስ ጌታ በጣም ተደሰተ። የዮና ልጅ ስምዖን ሆይ ይህንን በሰማይ ያለ አባቴ እንጂ ሥጋና ደም አልገለጸልህም። ስለዚህ እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ በግሪክ አለት ማለት ነው፣ ድንጋይ ማለት ነው። ስለዚህ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻ ሰጠሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል አሉ። ስለዚህ የጴጥሮስ መልስ በጣም ክርስቶስን አስደስቶታል። ተናግሮ ሲጨርስ ግን ምንድን ያለው? አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ ነው ያለው። ክርስቶስ ቤተ ክርስቲያኔ ብሎ የሚጠራት ቤተ ክርስቲያን የትኛዋ ነች? ቤተ ክርስቲያንን እሰራለሁ አላለም። ቤተ ክርስቲያኔን፣ የኔን ቤተ ክርስቲያን ነው ያለው። ክርስቶስ የኔ የሚላት ቤተ ክርስቲያን የትኛዋ ቤተ ክርስቲያን ነች? በምንድን ነው የምናውቃት? መለያችን ምንድን ነው? እዚሁ ንግግር ውስጥ አሉ እያንዳንዶቹ ሀሳቦች። በመጀመሪያ የጴጥሮስ ምስክርነት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ንግግር ነው የእምነታችን መሰረት ወይም የክርስትናችን መሰረት ማለት ነው። አሁን ጴጥሮስን አለት ነህ ያሰኘው ራሱ ጴጥሮስ አለት ሆኖ ወይም በጴጥሮስ ላይ ብቻ የሚሰራ ነገር ኖሮ አይደለም። እሱን እመጣበታለሁ። ግን ዋነኛ የጴጥሮስ አለት የተባለው የጴጥሮስ ትምህርት ነው። ምን የሚለው ትምህርት? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይህን ተናግሮ ሲጨርስ ጌታ ምን አለው? ይህን ሥጋና ደም አልገለጸልህም፣ በሰማይ ያለው አባቴ ነው አለ። ስለ ክርስቶስ ያለንን እውቀት፣ ስለ ክርስቶስ ያለንን ግንዛቤ ከሁለት አቅጣጫ ነው የምናገኘው። አንደኛው ከሥጋና ደም ነው፣ ከምርምር ነው፣ ከመጽሐፍት ከንባብ የተለያዩ ቪዲዮዎች ከማየት ሪሰርች ከማድረግ የምናገኘው ስለ ክርስቶስ የምናውቀው እውቀት አለ። ሁለተኛው በሰማያት ያለ አባቴ ገለጠልህ ያለው ማለት ነው፣ ከእግዚአብሔር የሚገኝ ነው። አንዳንድ ሰዎች ልብ ብለን ስናያቸው በጣም ስለ ክርስትና የሚያውቁ ግን የማያምኑ ሰዎች አሉ። በደንብ መጽሐፍ ቅዱስን በልቼዋለሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጠይቀኝ አንድ ነገር የሚሉ ግን እምነት የሌላቸው ሰዎች አሉ። ለምን? ይህንን እውቀት ሥጋና ደምን የገለጸላቸው ከእግዚአብሔር የተገኘ እውቀት ሲሆን ግን ለመመስከር ያበቃል። አንተ ክርስቶስ
የሕያው እግዚአብሔር ልጅ ነህ። ክርስቶስ ማለት መሲህ የተቀባ ማለት ነው። አስቀድሞ በኦሪት በነቢያት የተነገረልህ ትንቢት የተነገረልህ ዘመን የተቆጠረልህ መሲሁ አንተ ነህ አለው። አንደኛ። ሁለተኛ የእግዚአብሔር ልጅ ነህ፣ በሌላ ቋንቋ እግዚአብሔር ነህ ማለት ነው። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ሊገሉት ይፈልጉ ነበር ይላል። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው እና ክርስቶስ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው፣ መሲህም ነው ብሎ መመስከር ይሄ የመጀመሪያው መሰረት ነው። ከስጋና ከደም የሚገኝም እውቀት አይደለም ነው። ሁለተኛው ጴጥሮስን አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ አለው። ቤተ ክርስቲያኔ የሚለው ቃል ቤተ ክርስቲያን የማንም አለመሆኗን ያሳያል። የክርስቶስ ብቻ ነች። የነገሌ ቤተ ክርስቲያን የምትባል ካለች እሷ ቤተ ክርስቲያን አይደለችም። ምክንያቱም ክርስቶስ ክሌም አድርጓል። ገና ሲመሰርታት ቤተ ክርስቲያኔ ነው ያለው፣ የማንም አይደለችም። አንድ ቀጥሎ ምን አለ? ቤተ ክርስቲያኔን እሰራለሁ ነው ያለው። ቤተ ክርስቲያንን የሚሰራ ማንም አይደለም። ፋውንደሩ ገሌ ነው የሚባል ቤተ ክርስቲያን ከሆነ ያ ቤተ ክርስቲያን አይደለም። በዚህ ዓመተ ምህረት ገሌ መሰረተው የሚባል ቤተ ክርስቲያን የለም። ህንፃውን ሊገነባ ይችላል። ቤተ ክርስቲያንን ግን የመሰረታት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ቤተ ክርስቲያኔ ብሎ የኔ ብሎ ነው የጠራት። እሰራለሁ ነው ያለው። ሰው አይሰራውም ማለት ነው። ቤተክርስቲያንን ሊመሰርት ማንም አይችልም ከተመሰረተው በቀር ብሎ መሰረቱም ክርስቶስ ነው ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። እና አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት። ቤተክርስቲያኔ የሚለው ቃል ስለ አንድ ነገር እየተነገረ ነው። ቤተክርስቲያኖቼ አላለም። አብያተ ክርስቲያናቴን እሰራለሁ አላለም። ቤተክርስቲያኔ ያላት አንዲት ነች። ይቺ ቤተክርስቲያን ማነች የሚለውን ማጥናት ነው እንጂ ያለብን ቤተ ክርስቲያን ብዙ ልትሆን አትችልም። ይሄ ፕሉራሊዝም የሚያምኑ ሰዎች አሉ። ያው ሁሉም እኮ ወደ ጌታ ነው የሚያደርሰው የሚባል ትምህርት ጌታ አላስተማረም። ያም ያው ስሙን ነው የሚጠራው፣ ይህም ስሙን ነው የሚጠራው አላለም። ይሄ ለፖለቲካል ኮሬክትነስ ብለን አንለው። መጽሐፍ ቅዱስ አይልማ ብርሃን ከጨለማ ምን ኅብረት አለው ነው የሚለው። ስለዚህ ክርስቶስ ሁለት ካታጎሪ ነው የሰጠን በዚህ ንግግር ውስጥ፣ ቤተ ክርስቲያኔ የሚላት ቤተ ክርስቲያንና የገሃነም ደጆች ናቸው። የቀሩት የገሃነም ደጆች ናቸው። የትኞቹ ናቸው የገሃነም ደጆች? የትኛዋ ነች ክርስቶስ ቤተ ክርስቲያኔ ያላት የሚለው ላይ መነጋገር እንችላለን እንጂ ክርስቶስ አንዲት ቤተ ክርስቲያን ነው መስርቶ የሄደው። ከአትሪቢዩትስ ኦፍ ዘ ቸርች ወይም የቤተ ክርስቲያን ባህርያት መካከል አንዱ አንዲት ነው። ሐዋርያት በሰሯት አንዲት ቅድስት ቤተ ክርስቲያን እናምናለን። አሐቲ ቅድስት ቤተ ክርስቲያን የምንለው ይህንን ነው። የቤተ ክርስቲያን ኔቸር ውስጥ አንዱ ዋነስ ነው ወይም አንድነት፣ አንድ መሆን ነው። ስለዚህ አንዲት ቤተ ክርስቲያን ቤተ ክርስቲያኔ ብሎ በነጠላ ነው የተናገረው። የቀሩትን የገሃነም ደጆች ነው ያላቸው። ስለዚህ ማንኛውም አካል ክርስትናን የሚያምን ሰው በትክክል ያለባትን ቤተ ክርስቲያን ይቺ ቤተ ክርስቲያኔ የተባለች መሆኗን ያምናል ማለት ነው። ከእሷ ውጭ ያሉት ደግሞ የገሃነም ደጆች መሆናቸውን ያምናል። በሌላም ቦታ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ቅዱስ ጳውሎስ ይህንን ኤፌሶን ላይ ደግሞታል፣ መልእክቱ ላይ ደግሞታል። ስለዚህ አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ ይሄ ምዕራፍ ውስጥ በጣም በርካታ እውነታዎችን እናገኛለን ማለት ነው፣ እነዚህ እስካሁን ያነሷቸውን። ከዚህ በተጨማሪ ግን ወደ ዋናው ጉዳያችን እንድንገባ የሚረዳን ምንድን ነው? ክርስቶስ ቤተ ክርስቲያንን ምን ላይ ነው የመሰረተው? አሁን በዚህ አረፍተ ነገር ላይ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራለሁ ነው ያለው። ስለዚህ ቤተ ክርስቲያን የተመሰረተችው በዚህ ምዕራፍ ላይ በጴጥሮስ ላይ ነው። አለት የተባለ ሐዋርያው ቅዱስ ጴጥሮስ ነው። ስሙ ራሱ ተቀይሮ ስምዖን ነበረ፣ ጴጥሮስ ወይም አለት ተባለ። ስለዚህ በሐዋርያው በቅዱስ ጴጥሮስ አለትነት ነው ቤተክርስቲያን የተሰራችው ማለት ነው። በሱ ብቻ ግን አይደለም፣ እሱንም መለስበታለሁ። በአጠቃላይ በሐዋርያት አለትነት ላይ ነው የተመሰረተችው። ምናልባት ለጴጥሮስ ይሄ ቃል መነገሩ ብዙ ሰዎችን አሰናክሏል። በተለይ የካቶሊክ ቤተክርስቲያን እንደምታውቁት በእርግጥ ራሱን ችሎ በቦታው እንመጣበታለን። ሱፕሪማሲ ኦፍ ፒተር ወይም የጴጥሮስ የበላይነት የሚል አስተምህሮ አላት። ማለትም ጌታ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያት መክፈቻ ሰጥቻለሁ ያለው ለጴጥሮስ ነው። ስለዚህ ቤተክርስቲያን የተሰጠችው ለጴጥሮስ ነው። የቤተክርስቲያን የመጨረሻው ፓትርያርክ ወይም የበላይ አባት ቅዱስ ጴጥሮስ ነው። በመንበርም ደግሞ ጴጥሮስ የነበረባት የሮም መንበር ናት የሚል ትምህርት አስተምረዋል። አሁንም ድረስ እንግዲህ እንደምታውቁት በሮማን ካቶሊክ ፖፑ ከሌሎቹ ካርዲናሎች ወይም ከዛ ስር ካሉት ጳጳሳት የበላይ ሆኖ በጴጥሮስ መንበር ነው የሚቀመጠው። ለዚህ
የሚቀርበው ማስረጃ ወይም ጀስቲፊኬሽን አንተ አለት ነህ የተባለው ጴጥሮስ ነው፣ ቁልፍ የተሰጠው ለሱ ነው በሚል ነው። ነገር ግን ጌታ በጴጥሮስ ላይ ብቻ ቤተክርስቲያንን አልመሰረታትም፣ በሐዋርያትም ጭምር ነው እና ጴጥሮስ ብቻ አይደለም ድንጋይ የተባለው፣ 12ቱም ሐዋርያት አለት ተብለዋል። ይህንን ለመረዳት ወደ ብሉይ ኪዳን ልውሰዳችሁ። በብሉይ ኪዳን ሁለት አስገራሚ ታሪኮች ተከስተዋል። የመጀመሪያው ኢያሱ የተባለው የሙሴ ምትክ የሆነው ነቢይ እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ ወደ ሀገራቸው እንዲገቡ ያደረገና ልክ ሙሴ ኤርትራ ባህርን ከፍሎ እንዳሻገረ እሱ ደግሞ ዮርዳኖስን ወንዝ ታቦቱን በተሸከሙ ካህናት አማካኝነት ባህር ከፍሎ ያሻገረ የመጨረሻው መሪ ነው፣ መስፍን ነው። ኢያሱ አገራቸው ሲደርሱ ግን እስራኤላውያንን ምን አደረገ? ልክ የዮርዳኖስ ወንዝ ሲደርሱ ከነዚህ ከዮርዳኖስ ወንዝ ውስጥ 12 ድንጋዮች ልቀሙ አላቸው። 12 ድንጋዮች ለቀሙ። እነዚህ 12 ድንጋዮች በ12ቱ የእስራኤል ነገድ የያዕቆብ ልጆች በ12ቱ የእስራኤል ነገድ ምሳሌ ሆነው ነበር እና እነዚህን 12 ድንጋዮች ከምሯቸው፣ ከዛ የልጅ ልጆቻችሁ እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቋችሁ እግዚአብሔር ይህንን ባህር ሲያሻግረን እነዚህ 12 ድንጋዮችን አስቀምጡ ብሎን ነበር ብላችሁ ታሪክ ትናገራላችሁ አላቸው። ይሄ አንደኛው ነው። ሁለተኛው ኤልያስ ነው። በተመሳሳይ በ12ቱ የእስራኤል ነገድ ምሳሌ 12 ድንጋዮች ለቀመና መሰዊያ ሰራ ይላል። 12ቱ የእስራኤል ነገድ በጣም በጣም አስፈላጊ ናቸው በእስራኤል ታሪክ ውስጥ ማለት ነው። በድንጋይ የተመሰሉት 12ቱ የእስራኤል ነገድ ናቸው። ይህንን ታሪክ ከሐዋርያት ጋር ምን ያገናኘዋል ካላችሁ ሁለት ነገሮች በሐዲስ ኪዳን እናገኛለን። አንደኛው መድኃኒታችን ኢየሱስ ክርስቶስ ለ12ቱ ሐዋርያት ከ12ቱ የእስራኤል ነገድ ጋር አነጻጽሮ ተናግሯቸዋል። 12ቱን ሐዋርያት ለምሳሌ በመጨረሻው ዘመን በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ በ12ቱ እስራኤል ነገድ ላይ ትፈርዳላችሁ ብሏቸው። ስለዚህ የያዕቆብ ልጆች አባት ለሆኑት መሪ ለሆኑት ነገድ ሁሉ ለክርስቲያኖች ደግሞ ለእስራኤል ዘነፍስ ማለት ነው፣ ለእኛ በ12ቱ ነገድ ላይ የተሾሙ ሐዋርያት በቀደሙት በያዕቆብ ልጆች ይመሰላሉ። ይህንን ካልን ድንጋይ እንደሚባሉ የሚያሳይ ነገር የተናገረው እዛው ዮርዳኖስ ወንዝ አካባቢ ነው። መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ ዮሐንስ ሲያስተምር ወደሱ አይሁድ መጡ ሊማሩ። ሲመጡ እንዳንተ የፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ አላቸው። የፉኝት ልጆች ያለበት በጣም ሰፊ ምክንያት አለ። አንዱ ግን ምንድን ነው? እፉኝት የምትባለው እንስሳ ወይም እባብ ሰው ትናደፍና እንደተናደፈች ወዲያው ሮጣ ውሃ ውስጥ ትገባለች። ምንድነው ሐሳቧ? መርዟን ውሃ ውስጥ ከሰውነቷ ለማውጣትና ለመትረፍ ስለምትፈልግ ማለት ነው። መርዟን ተፍታ ሰው ላይ ወግታና ሰው የሚገድል ነገር አድርጋ ዘላ ሮጣ የምትገባው ውሃ ውስጥ ነው። መጥምቅ ዮሐንስ አይሁድ ወደሱ ሲመጡ፣ ጸሐፍት ፈሪሳውያን ወደሱ ሲመጡ ሲያያቸው እናንተ የፉኝት ልጆች አላቸው፣ ክፉ ስራ ስትሰሩ ቆይታችሁ ልትጠመቁ መጣችሁ ወይ? ልክ እፉኝት ዘላ ውሃ ውስጥ እንደምትገባ ውሃ ውስጥ ልትገቡ ነው ወይ የመጣችሁት አላቸውና ቀጥሎ ምን አለ? አብርሃም አባት አለን ብላችሁ አትመኩ። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል አለ። ይህንን ንግግር እየተናገረ ያለው የት ነው? ዮርዳኖስ ወንዝ ውስጥ ነው። እነዚህ ድንጋዮች ያላቸው ማንን ነው? የዮርዳኖስ ወንዝ ድንጋዮችን ነው። እዚህ ወንዝ ላይ 12 ድንጋዮች ተለቅመው ተቀምጠው ነበረ። የአብርሃም ልጆች የያዕቆብ ልጆች 12ቱን ነገድ የሚወክሉ ማለት ነው። እግዚአብሔር ለአብርሃም ከእናንተ የሚበልጥ ሌላ ልጅ ከነዚህ ድንጋዮች ያስነሳል ያለው በሐዲስ ኪዳን እንደዛ በዮርዳኖስ ወንዝ እንደተለ